አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮች እንደዚሁም ደግሞ ክርስቲያን ወገኖቼ ሁላችሁንም ሰላም ብያለሁኝ። ኢንሻአላህ ዛሬ በሌላ ቪዲዮ መጥቻለሁኝ። የዛሬው ደግሞ ትንሽ ስለራሴ ያጫውታችኋለሁ። ስለ አረብ ሀገር ያለኝ ቆይታ፣ ሀገር ላይ ምን እንደሰራው፣ ምን እንደሌለኝ፣ ምን እንደተጠቀምኩና መቼ አረብ ሀገር እንደጀመርኩኝ እነግራችኋለሁ ማለት ነው። ኢንሻአላህ ከኔ ህይወት ላይ አንዳንድ ነገር ትማሩበታላችሁ ብዬ ተስፋ አደርጋለሁኝ ኢንሻአላህ። መጀመሪያ እስቲ እንደኔ አረብ ሀገር 2000 ምናምን ላይ 2000 ላይ ያኔ 2003 2004 2005 የጀመራችሁ ልጆች ካላችሁ የት ናችሁ? የት ናችሁ? በእውነት ያደክማል፣ በጣም ያደክማል ስደት። እኔ አሁን 2004 ነው ስደት የጀመርኩት ማለት ነው። ይሄን ታሪክ የምነግራችሁ በነገራችን ላይ ምናልባት አንዳንድ ልጆች ተጠቀሙበታላችሁ ብዬ ስላሰብኩኝ ነው። ምክንያቱም ብዙዎቻችን መጀመሪያ ስንመጣ ብዙ የማናውቃቸው ብዙ ነገሮች አሉ፣ ከጀርባችን የሚከተሉን በጣም ብዙ ነገሮች አሉ። እኔ 2004 ነው ስደት የጀመርኩት ማለት ነው። 2004 በኢትዮጵያ ማለት ነው። የዛሬ ስንት ዓመት ማለት ነው? የዛሬ 14 ዓመት ማለት ነው። በዛ ሰዓት ኦልሬዲ ምንም ነገር አላውቅም። ያኔ ብር ማግኘት ነው ለኔ ልጅነት አለ፣ ልጅነት የምትባለው ነገር አለች። አረብ ሀገር መጣሁ። ልጅነት የሚባል ነገር ስላለ ምንድነው የሚጠቅመኝ ለበኋላ ምንድነው ማስቀምጠው፣ ምን ማስቀመጥ አለብኝ ምናምን የሚሉ ነገሮች አላውቃቸውም። ምንድነው ማየው ገና ነው፣ ጉልበት አለ ገና። እኔ ምንም አልሆንኩኝም፣ ገና አልደከመኝም። ልጅነት አለ ስላለ በቃ ያኔ መስራትና ቤተሰብን መርዳት ነው። በቃ ያ ነው የሚታየኝ ማለት ነው። እሰራለሁ፣ ለቤተሰብ እልካለሁ፣ ለራሴ ምንም ነገር። ሰው እኮ አንድ ልብስ እንኳን ገዝቶ ቆንጆ ልብስ ይለብሳል። ያኔ ልብስ አላቅም እንደ ሴት እንዲጌጣጌጥ እንደው ሰው እኮ ወርቅ ይገዛል ምናምን፣ ስልክ ቆንጆ ስልክ ይገዛል። እንደዚህ አይነት ነገሮች አናውቅም፣ አላውቅም። እኔ መጀመሪያ ስደት ስጀምር እንደዚህ አይነት ነገሮች አላውቅም። ምንድነው የሚታየኝ እኔ ቤተሰብ መርዳቴ፣ እነሱን ማስደሰቴ፣ የሚያስፈልጋቸው ነገር ማረጌን ነው የሚያስደስተኝ። እንደዛ እያልኩኝ ስንት ቆየሁኝ? 3 ዓመት ቆየሁኝ ማለት ነው አረብ ሀገር ላይ 3 ዓመት። በ2004 ላይ መጥቼ በዛ ሰዓት ብሩ ትንሽ ነው በነገራችን ላይ። በዛ ሰዓት ቀጥታ ሲላክ 1 ሪያል 5 ብር ነው ኢትዮጵያ ሲሄድ ማለት ነው። ያው ግን ጥቅም አለው በዛ ሰዓት ማለት ነው። ያኔ ጥቅም አለው እና ከዛ 3 ዓመት ሰራሁኝ፣ ሄድኩኝ። ስሄድ ምን ሆንኩኝ? ምንም ነገር እጄ ላይ የለም፣ ብር የሚባል ነገር እጄ ላይ የለም። በቃ ካርድ የምሞላበት ስልኬ ካርድ የምሞላበት እንኳን ስልክ ሄጄ ስልኬን ካርድ የምሞላበት ነገር ራሱ የለኝም። በቃ ምንም ነገር የለም። ምንም ማድረግ አይቻልም። ያለኝ አማራጭ ምንድነው? ተመልሶ ስደት መምጣት። እንደገና ስደት መጣሁኝ። አሁንም አልተማርኩም፣ ገና ልጅነት አለ፣ ገና ያን ያልተበላ ጉልበት አለ። አሁንም አልተማርኩም። ደግሜ መጣሁኝ፣ ደግሜ ሰራሁኝ። እየሰራሁም አሁንም ከዛ ስህተቴ አልተማርኩኝም። እንደገና እንደዛው ለቤተሰብ ለወንድም ለእህት ያኔ እናደርግ። ግን እኔ እዚህ ጋር እየነገርኳቸው ያለሁት ልክ እንዲኖረን ነው እየነገርኳቸው ያለሁት። ለአዳዲስ ልጆች በተለይ አሁን የምትመጡ ልጅነታችሁን አረብ ሀገር ላይ ለምትጨርሱ ልጆች ነው እያልኩኝ ያለሁት ማለት ነው። ተሰራ አለቀ። በቃ ያም አለቀ። ምንም ነገር የለም። ሀገር ገባሁኝ እኔ። አሁንም ምንም ለውጥ የለም፣ አልቋል ያ ብር። አሁንም ሁለተኛ ድጋሚ ሄጄ የሰራሁበትን ብር አልቋል ማለት ነው። ምንም ነገር የለም። እኔ በእርግጥ ማለት ነው ምንም የማያውቁም ነገር የለም። እኔ ያሰራሁት ወይ ቤት ወይ መሬት የገዛሁት ምንም የማያውቁም ነገር የለም። ግን በማይሆን ምርኪ ነገር በማይሆን ነገር ጨረስኩኝ ማለት ነው ያለኝ። አሁንም ህይወት ይቀጥላል። ድጋሚ ስደት ይመጣል ማለት ነው። አሁንም ያለነው የት ነው? ስደት ነው። አሁንም ስደት ላይ ነው ያለሁት እና ምን ለማለት ፈልጌ ነው 2004 ማለት የዛሬ 14 ዓመት ልጅነቴን ጨርሰዋል፣ ጉልበቴን ጨርሰዋል፣ ብዙ ነገሮችን አጥቻለሁ። እኔ ድካም ነው ያተረፍኩት ማለት ይቻላል። አልহামዱሊላህ አሁን እሻላለሁ። ቢሆንም ድካም ነው በብዛት ማለት ነው። በቃ ማለት የልጅነት ጉልበት ስለሆነ አናውቀውም። እና ምን ልላችሁ ፈልጌ ነው እዚህ ጋር የኔን እንደዚህ መሆኔን የነገርኳቸው አሁን 14 ዓመት የዛሬ 2004 ይወጣኝ 2018 ገብተዋል። 2004 ይወጣኝ 2018 ነው። አሁን እዚሁ ስደት ላይ ነኝ። እስከ መቼ እንደምሰራም ደግሞ አላውቅም።
ቀንና ገደብ የለንም እኛ በብዛት አረብ ሀገር የምንሰራ ሴቶች ማለት ነው። እና ምን ልላችሁ ፈልጌ ነው፣ ስትመጡ እባካችሁ ጉልበታችሁን በባዶ አትጨርሱ፣ ልጅነታችሁን አትጨርሱ። ለቤተሰብ ማድረግ ያለባችሁን ነገር አድርጉ። ከዛ በኋላ ለራሳችሁ ኑሩ። የምትኖሩለት አላማ ሲኖራችሁ ጥሩ ነው። ያኔ ልጅ ለማሳደግ ስትወጡ ምናምን በእርግጥ ቤተሰብ አትርዱ አይደለም፣ እናትና አባት ማስደሰት ትልቅ ነገር ነው። ግን ነገ የኛ ህይወት የት ነው ያለው? ምንድን ነው ማድረግ ያለብን? ለነገያችን ምንድን ነው ማስቀመጥ ያለብን የሚለው ነገር በዛው ለራሳችን ማሰብ አለብን። አረብ ሀገር የምትሰሩ እህቶቼ በብዛት ደግሞ ብራችሁ በሰው ትልኩና ታጠራቅሙና ሰው ጋር በሁላችንም የሚደርስ ነገር ነው። በብዛት አረብ ሀገር በምትሰራ ሴት ላይ የሚደርስ ነገር ነው። አጠራቅማችሁ ብራችሁ ይበላል ምናምን ነገር ብዙ ስንትኖች አሉ። አሁን ሰዓት በጣም አሪፍ ነው። ቴክኖሎጂው ቆንጆ ነው። አሁን ሰዓት አረብ ሀገር ለሚወጡ እህቶች አዳዲሶች አረብ ሀገር ላይ ራሱ በተለይ አሁን የሳውዲ ህግ ሳውዲ ላይ መንግስት ራሱ እንትን ግዴታ የባንክ አካውንት መኖር አለበት ለሰራተኛ። ስለዚህ እንደዚህ አይነት ነገር ስላለ እናንተ ብራችሁን መቆጠብ ትችላላችሁ። ነገ ጀርባችሁን መጠበቅ ይኖርባችኋል። ምክንያቱም እዚህ ጋር እየፈጀን ያለ ነው ልጅነት አለ፣ ጉልበት አለ፣ ጊዜ አለ፣ ብዙ ነገር ነው እያባከንን ያለ ነው ማለት ነው። እና ለቤተሰብ ብቻ ሳይሆን ለራሳችንም መኖር አለብን። ለስቲ ለራሳችን እንኑር የሚለው ማለት እኛ በጣም ለምሳሌ በእኔ በራሴ ደክሞኛል። ከዚህ በኋላ ብዙ የመስራት ሀሳብ የለኝም። በጣም ብዙ ልጆች ደግሞ አዲስ የምትመጡ ልጆች ደግሞ አይታወቅም ከዚህ በኋላ ስንትና ስንት ዓመት እንደምትሰሩ አናቅም። አታውቁም እናንተ ማናችንም እስከ መቼ እንደምንሰራው አናቅም ሲጀመርም ማለት ነው። ምክንያቱም አንደኛ እየቆጠብን አይደለም። የሆነ ነገር መጣ በተባለ ሰዓት የሚጠራው የአረብ ሀገር ሴት ነው። ቤተሰብ ጋር የሆነ ነገር ሲመጣ የምትጠራው አረብ ሀገር ያለችዋ ሴት ናት። የሆነ ነገር ሲደርስ የምትጠራው አረብ ሀገር ያለችዋ ሴት ናት። ስለዚህ በቃ ምንድነው እየሆነን ያለ ነው? ለሰው እየኖርን ነው። ለሰው ነው የምንኖረው። ለእህት፣ ለወንድም፣ ለእናት፣ ለአባት ኦኬ፣ ለእናት ለአባት እንኖር። እነሱ ብዙ ነገር አድርገውልናል። ያኔ መውለዳቸው ራሱ በቂ ነው። ለእነሱ ልናረግ እንችላለን። ለእነሱ ራሱ የሆነ አላለም ቁም ነገር ያለው ነገር መሆን አለበት። ቁም ነገር ያለው ነገር ማድረግ ለእህት ለወንድም እናንተ ብዙ ጊዜ ብዙ እህቶች ከኔም ጨምሮ ለወንድም ለእህት እንረዳለን፣ ብዙ ነገር እናደርጋለን። መኪና ገዝቶ የሚሰጡ እህቶች አሉ። አድርጉ፣ ኦኬ ጥሩ ነው። ግን ምን እንዳለ ላስታውሳቸው አንድ ነገር። እነሱ ማለት ነው እነሱ ህይወት ነው እየኖሩ ያሉት ማለት ነው። እነሱ ህይወታቸውን እየመሩ ህይወት ነው እየኖሩ ያሉት። እዚህ ጋር ግን አረብ ሀገር ያለችው ሴትስ በሰው ሀገር ጉልበቷን ልጅነቷን ጨርሳ እነሱን እያኖረች ነው ያለችው። በጣም የሚገርመው ነገር የብዙዎቻችን ስህተት ይሄ ነው። እኛም ህይወት አለን። ያኔ አረብ ሀገር ያለችም ሴት ህይወት ያምራታል። ነገ ሄዳ ቤተሰብ መስርቶ ልጅ ሰብስቦ መኖር ያምራታል። እና ምን ልላችሁ ፈልጌ ነው መሰላችሁ? ቆጥቡ ለራሳችሁ። እውነቴን ነው። ቆጥቡ፣ የሆነ ነገር አስቀምጡ። ሀገር ላይ ቆንጆ ቦታ ካለ ቦታ ግዙ። ሴት ደግሞ ወርቅ ትገዛለች፣ ወርቅ ገዝታችሁ አስቀምጡ። እውነቴን ነው። የሚጠቅመው ነገር እሱ ነው። ያኔ ቁም ነገር አለው። ነገ የሆነ ቢቸግራችሁ ትሸጣላችሁ። እናንተ ብራችሁ ጨርሳችሁ በሰው ብትታመሙ ማለት ነው ማንም አያሳክማችሁ። እውነቴን ማንም የሚያሳክም ሰው የለም። አይደለም ሌላ እህት ወንድም ራሱ እናንተ እንደለፋችሁ አረብ ሀገር ደክማችሁ። በነገራችን ላይ አንድ ነገር ልንገራችሁ፣ ሁሉም ቤት ያለ ነገር አንድ ነገር ልንገራችሁ ማለት ነው። ብዙ እህቶች ጋር ያለ ነገር ይረዳሉ፣ ይደክማሉ፣ ለብዙ ሰው መስዋዕትነት ይከፍላሉ። ግን ያ መስዋዕትነታቸው ማለት ነው ከምንም ነገር አይቆጠርም። ከምንም ነገር ነገ አገር ሲመለሱ ወይ ታመው ወይ ቸግሯቸው አገር ሲመለሱ ምንም ነገር እንዳላደረጉ ነው። በቃ ምንም አይነት በቃ ከነሱ ምንም እንዳልተጠቀሙ ነው ቤተሰብ የሚረዳቸው። ግን እዚህ ጋር እነሱ ያሳለፉት ነገር እኛ እኮ እያለቀስን ደህና ነን የምንል ሰዎች እኮ ነን። እውነት አረብ ሀገር ያለን ሴቶች በጣም ማለት ድንቅ ነን። በቃ ማለት እያለቀስን ዞር ብለን እያለቀስን ደህና ነኝ እንስቃለን። እየራበን እንዴ ሁሉም ነገር አለ። ርቦን የምንሰራ ልጆች አለን። ይሄ ውሸት አይደለም። በጣም ብዙ ልጆች ተርቦ ግን ያቺን ነገር ሰርቶ ለቤተሰብ ለመርዳት
ተርቦ የሚሰሩ በጣም ብዙ ልጆች አሉ። በጣም ተርቦ እኔ ሁሉም ነገር አለ ቤተሰብ እንዳይጨነቅ ማለት ነው። እዚህ ጋር ግን ላንቺ የሚጨነቅልሽ ሰው የለም ሀቢብቲ። ላንቺ አረብ ሀገር አንቺ አረብ ሀገር ላለሽው የሚጨነቅልሽ ሰው የለም። ምናልባት መቼ ጨርሳ ትመጣ ይሆናል ሊሉሽ ይችላሉ። ግን 2 ወር 3 ወር ብር ባትልኪ ዞሮ እንዴት ነሽ ብሎ ደውሎ አይጠይቁሽም ሁላ። እስቲ ብዙ ጊዜ ተመልከቱ። ብር ጠይቋችሁ ማለት ነው። ብር ጠይቋችሁ ብር ልካችሁ ብሩ ከገባ በኋላ ደውሎ እንኳን ሰላም የማይሉ አሉ። ደውለው እንኳን ሰላም የማይሉ አሉ። ብዙ ያኔ ሁሉም ቤተሰብ እያልኩኝ አይደለም። እዚህ ጋር የሁሉም ቤተሰብ አንድ አይደለም፣ ግን አለ አንዳንድ እና ምን ለማለት ፈልጌ ነው ልጅነታችሁና እድሜያችሁ ሰው ሀገር ላይ አትጨርሱ። ቆጥቡ። ለራሳችሁ ኑሩ። ነገ ህይወት አለ። አረብ ሀገር ላይ የምናጣው ገንዘብ እናገኛለን፣ እንሰራለን፣ ግን የምናጣቸው ብዙ ነገሮች አሉ። አንደኛ እድሜያችንን እየጨረስን ነው። ሁለተኛ ጉልበታችንን እየጨረስን ነው። ልጅነታችንን እየጨረስን ነው። ነገ ሄደን ወልደን ማሳደግ አንችልም። ጉልበት የለም፣ ጉልበት አይመጣም። ለመውለድ ራሱ ጉልበት ያስፈልገዋል። ጉልበታችን እየጨረስን ያለ ነው አረብ ሀገር ላይ ነው። ወልዶ ለማሳደግ ራሱ ጉልበት ያስፈልጋል። የለም፣ በጣም እየደከምን ያለ ነው። ረጅም ዓመት አረብ ሀገር የምንሰራ ሰዎች በጣም እየደከምን ያለ ነው። እና ከአንዳንድ ሰው ህይወት ልንማር ይገባል። እኔ በራሴም ብዙ ነገር አለ ያኔ ስለ ቤተሰብ ይሄ ነው ብዬ መናገር አልችልም። በእርግጥ አይነገርም፣ ያኔ ነውር ነው። ግን ምን አለ መሰላችሁ፣ ከባድ ናት ህይወት፣ ከባድ ነው። የራሳችሁን ህይወት ራሳችሁ ካላስተካከላችሁት ህይወት ከባድ ናት በጣም። የቁጠባ እንትናችሁን ከአሁኑ ካላስተካከላችሁት ነገም አታስተካክሉ፣ መቼም አይስተካከልም። አመት ይሞላሻል፣ ብር የለም። 2 አመት ሞላ፣ ብር የላትም፣ መሄድ አትፈልግም። እንዴ ምንም ነገር ሳይኖረኝ እንዴት እሄዳለሁ? 3 አመት፣ 1 አመት ልጨምር፣ 2 አመት ልጨምር፣ 4 አመት ይሆናል። 4 አመት ስም ሲመጣ ምንም አይነት ብር የላትም። ምንድነው ያላት አማራጭ? ጨምራ መስራት። አሁንም እሺ ምንድነው እያጣች ያለች? እዚህ ጋር ለቤተሰብ እየረዳች እኮ ነው። ወይ የሆነ ነገርም ገዝታ ይሆናል አይታወቅም። ወይ የሆነ መሬት ሊኖራት ይችላል። እሱም ቤት የሌለው ቤት ለመስራት ገና ሌላ አመት እንጨምራለን። የሆነ የቤቱ ዕቃ ለማሟላት ገና ሌላ አመት እንጨምራለን። እንደዛ እየሆነ ሲሄድስ ምን እየሆንን ነው? እዚህ ጋር ልጅነታችን አጥተን እድሜያችን እያለቀ ነገ ቤተሰብ መስርተን ልጅ ወልደን ልጅ ማሳደግ አቅማችን እየደከመ ነው የሚሄደው። ከምን የተነሳ ነው ይሄ ሁሉ? ቆጥበን ራሳችንን መለወጥ ስላልቻልን ነው። አለቀ። ምንም ነገር የለውም። 2 አመት ቆጥበን 3 አመት 4 አመት እንደው ሰራ ቢባል 4 አመት በአሁን ሰዓት በአሁን ባለንበት ሰዓት 4 አመት ቆጥቦ የሰራ ምንም ነገር ያኔ እሺ ኢትዮጵያ ውስጥ ከባድ ነው። ቤት መግዛቱ፣ ቤት መሰራቱ ምናምን ከባድ ነው። ኦኬ እረዳለሁ። ይሄ ነገር ሁላችንም እናውቀዋለን። ቤት ገዝተን መኖር አንችልም በብዛት። ግን ምን ማድረግ እንችላለን? 4 አመት የሰራንበት ብር የተወሰነው እንኳን ለቤተሰብ ብንረዳ በአሁኑ ሰዓት አሪፍ ነው። ያኔ አገር ላይ ኑሮ ውድነት ቢኖርም ብሩ ደግሞ ጥሩ ነው በአሁኑ ሰዓት። እኔ እየነገርኳችሁ ነው። በስንት ነበረ? 1 ሪያል 5 ብር በነበረ ጊዜ ማለት ያኔ 700 ብር ነበር የሚከፈለው። ደግሞ 3500 ብር ነው። ግን ያኔ ውጤት አላት። 3500 ብር የኢትዮጵያ 3500 ብር ውጤት አላት። በዛ ሰዓት እንኳን ይጠቅማል። አሁን ሰዓት እንደውም አሪፍ ነው። 1 ሪያል 40 ምናምን ብቻ አላወራም። ይሄን ቆንጆ ነው። 4 አመት የሰራ ሰው አገር ላይ ገብቶ ስራ መስራት ይችላል። የስራ እዚህ የምንሰራው ያክል አሁን አረብ ሀገር ላይ 4 ሰዓት ተኝተን ለ18 ሰዓት የሚሰሩ ልጆች አሉ። ለ6 ሰዓት ተኝቶ ለ16 ሰዓት ግፋ ቢል አነሰ ቢባል አረብ ሀገር ያለች ሴት ከ13 እና ከ14 ሰዓት በታች የምትሰራ ሴት የለችም። አገር ላይ ብንሆን እንደዚህ አይሰራም። ምን አለ መሰላችሁ? 4 አመት ቢሰራ አረብ ሀገር ላይ ስራ መስራት ይቻላል። የራስ የሆነ ነገር ተገፍቶ ያኔ ሱቅም ብትሆን ልብስ ቤትም ብትሆን ማንኛውም ያኔ ቀለል ያለች ነገር ሰርቶ መኖር ይቻላል። ግን ምንድነው እያደረግን ያለነው? እኛ 4 አመት ሲሞላን 1 ብር እጃችን ላይ የለም። አገር ብንገባስ አንድ ስልክ ካርድ መሙያ ብር የለም፣ አይኖርም። በብዛት የብዙ እህቶች ህይወት ነው ይሄ። የብዙ እህቶች ህይወት ማለት ነው።
ከኔ ከራሴ ውጪ ብዙ ያየኋቸው እህቶች እውነቴን ነው 10 አመት ላለማቋረጥ አገር ሳይገቡ 10 አመት አረብ ሀገር ሰርተው ኢትዮጵያ ተመልሰው ማለት ነው። እውነቴን ነው። አንድ ብር አጥተው ውጪ ተሸክመው የሚሰሩ ልጆች አውቃለሁ። ያኔ ተሸክመው ስላችሁ እንደዚህ ጉሊት ምናምን እያዞሩ ምናምን የሚሰሩ ልጆች አውቃለሁ። 10 አመት አረብ ሀገር ማለት አስቡት። አንድ ቤት የላቸው፣ አንደኛ ቤት የላቸው፣ ስራ የላቸው፣ እድሜያቸው ሄዶ ልጅ የለ፣ ትዳር የለ። ምንድነው የሆኑት እዚህ ጋር? ያ አላህ በጣም ነው የሚያሳዝነው እውነት በጣም ነው የሚያሳዝነው። እና እባካችሁ እህቶቼ ራሳችሁን እየጠበቃችሁ ቆጥቡ። ቆጥባችሁ ሀገር ለመግባት ያኔ እኔ አሁን ነው የገባኝ። በእርግጥ ግን እንደኔ እንዳትሆኑ ነው እየነገርኳቸው ያሉት። እኔ አሁን ነው የገባኝ ምንድን ነው መጀመሪያም ለራሴ መኖር ነበረብኝ። ለራሴ ከጅምሩ አረብ ሀገር ስጀምር ቤተሰብን ብረዳ ምንም ባድርግ ለራሴ መኖር ነበረብኝ። ያ ነገር አላደረኩትም አይደል? ግን አሁን ይገባኛል። ለምንድን ነው የገባኝ? በቃ ደክሞኛል። ብዙ ነገር ያኔ ብዙ ነገር እንትን ብያለሁኝ ማለት ልጅነትን አላቅም። ጉልበቴን ጨረስኩኝ። ያ ነገር አሁን በቃ አዎ እንደዛ ቢሆን እኮ ያኔ ብቆጥብ ኖሮ ያኔ እኮ የሆነ ነገር ባረግ ኖሮ አሪፍ ነበር እያልኩኝ እጸጸታለሁ ማለት ነው። ግን ያው ለቤተሰብ በተደረገ ነገር አይጸጸትም። ኦኬ። እና ለራሳችሁ ቻሉ፣ ቆጥቡ፣ ለራሳችሁ ኑሩ። ይሄን ቪዲዮ የደረሳችሁ ደግሞ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ኢንሻአላህ ሌላም ነገር አካፍላችኋለሁ። ሰላም አለይኩም።